እግዚአብሔር እንደተናገረ እንዲሁ ይሆናል። አንድ ቀን አብርሃም ወደ ቤቱ እንግዶችን ተቀበለ። ቤት የገቡ እንግዶች እንደዚህ አሉ፣ በሚመጣው ዘመን ሚስትህ ሳራ ልጅ ትወልዳለች፣ ስሙንም ይስሐቅ ብለህ ትጠራለህ አሉት። ሳራ ግን ሳቀች። ይህ እንዴት ሊሆን ይችላል ብላ ያሰበች ይመስላል። ለምን ሳቅሽ ብለው ቢጠይቋትም ስለ ሳቋ ምንም መረጃ አልሰጠችም። ቢሆንም ግን እንደዚህ አሉ፣ ለእግዚአብሔር የሚሳነው ነገር አለን? እግዚአብሔር ይህንን ያደርጋል። ልጅ ትወልጃለሽ፣ ስሙንም ይስሐቅ ብለሽ ትጠሪዋለሽ አሏት። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር ለሳራ እንደተናገረ አሰበ፣ ለሳራም እንደተናገረ አደረገላት ይላል። ታዲያ ቢዘገይም እንኳን በብዙ ፈተና መካከል እንኳን ቢያልፉ እግዚአብሔር የተናገረውን ቃሉን አሰበ። ለአብርሃምና ለሳራ ልጅ ሰጣቸው፣ ልጃቸውንም ይስሐቅ ብለው ጠሩት። ወገኖች ሆይ እግዚአብሔር ምንድን ነው የተናገራችሁ? አልተፈጸመም፣ አይሆንም ያላችሁት ነገር ምን አለ? እግዚአብሔር እንደተናገረ እንዲሁ ይሆናል፣ ቃሉንም ይፈጽማል። አንድ ቀን በቤታችሁ ሳቅ ይሆናል፣ አንድ ቀን በሕይወታችሁ ደስታ ይሆናል። ኦሪት ዘፍጥረት ምዕራፍ 21 አምኑ። እግዚአብሔር ዘመናችሁን ይባርክ።